አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ሰላም ነኝ አልሐምዱሊላህ። አንድ ሁለት ልጆች እስኪ ስትሪም ያርድ ላይ እንዴት ነው ላይቭ የምትገቢው ብላችሁ ጠይቃችሁ ነበረ። በጠይቃችሁ መሰረት ላሳያችሁ ያወቁትን ማሳወቅ ጥሩ ነው በሚለው ማለት ነው። እና ስትሪሚያርድ አሪፍ ነው። 2 3 4 5 እስከ 6 ሆናችሁ ከጓደኞቻችሁ ጋር ሰብስብ ብላችሁ የማውራት መወያየት ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። ኢንሻአላህ ላሳያችሁ ማለት ነው። አሁን እዚህ ጋር ለምሳሌ ክሮሙን እነካለሁ። ልክ እንደዚህ ክሮሙን ነክቼ ስገባ እኔ አውርጄው ስለነበረ እዚህ ጋር አለ ማለት ነው። እናንተ ግን ክሮም ላይ ከሄዳችሁ በኋላ ሰርች ላይ ስልካችሁ ላይ ላይኖር ስለሚችል ስትሪም ያርድ ብላችሁ ታወጡታላችሁ ወይም ሰርች ታደርጋላችሁ ማለት ነው። እኔ ግን ጠቀምበት ስለነበረ እዚህ ጋር በቀጥታ ይመቶልኛል ማለት ነው። ስትሪም ያርድ የሚለው እዚህ ጋር ስትሪም ያርድ የሚለውን እነካና እዚህ ቅድም ልገባ ሞክሬ ነበር አሰላሙ አለይኩም የሚለው እሱን ተወውና የመደመር ምልክቷን ከላይ ክሬት የምትለዋን እሷን እነካታለሁ። የመደመር ምልክቷን ማለት ነው እዚህ ጋር መሀከል ላይ ያለችዋል። ከዛ እዚህ ጋር የቪዲዮ ላይቭ ስትሪም የሚላለ የቪዲዮ ምልክቱን መጀመሪያ ላይ ያለውን እነካዋለሁ ማለት ነው። ከዛ እንደዚህ ሆኖ ይመጣልኛል። የናንተ ገብታችሁበት የማታውቁ ከሆነ የመደመር ምልክቱን በመንካት ስማችሁን ልታመጡት ትችላላችሁ ማለት ነው። አሁን እዚህ ጋር ለምሳሌ የመደመር ምልክቱን ስንነካ የራሱ ምርጫ እንደዚህ ያመጣላችሁ። እንደዚህ ሲያመጣላችሁ ዩቲዩባችሁን ተጭናችሁ ዩቲዩቡን ምስል ማለት ነው ስማችሁና ፕሮፋይላችሁን እዚህ ጋር አድ አድርጋችሁ ታመጣላችሁ። የኔ ግን ስለነበረ ድሮም እዚህ ጋር በቀኝ በኩል ያለችው የፕሮፋይል ምልክት ብቻ መጫን ነው የሚጠበቅብኝ ማለት ነው። እሷን በጣቴ እነካትና ከዛ እሷን ከነካሁኝ በኋላ እንደዚህ ጻፊ ብሎ ያመጣልኛል ማለት ነው። እዚህ ጋር ታይትል የሚለው ላይ የምፈልገውን ርዕሴን መወያያ የሆነ መልእክቴን እዚህ ጋር ጽፋለሁ ማለት ነው። አሁን እዚህ ጋር ለምሳሌ ሰላም ብዬ ጽፍበታለሁ ማለት ነው። እንደዚህ ሰላም ብዬ ከጻፍኩ በኋላ ደግሞ እንደዚህ ወደታች ዝቅልና እዚህ ጋር አራት ማዕዘኗ ላይ ራይት አረግባታለሁ እነካታለሁ። ከዛ ልክ አንድ ጊዜ ስነካት እንደዚህ ሰማያዊ ትሆናለች ማለት ነው። ከዛ ታች ጋር ደግሞ የውሎዲ ታምፕኔል የሚለዋን እሷን እንነካታለን። ወይም ደግሞ እዚህ ጋር የፎቶ ምልክት አለች፣ የፎቶ ምልክት ያለባት እሷን ስንነካ ቀጥታ ወዴት ይወስደናል? ወደ ጋላሪያችን ማለት ነው። ያዘጋጃችሁት ርዕስ ካለ ወይም ለዚህ ጋር ለታምፕኔል የሚሆን ያዘጋጃችሁት ካለ አዲ አድርጋችሁ ወደዚህ ታስገባላችሁ ማለት ነው። እኔ አሁን ምንም የለኝም የሚያዘጋጀውት ለምሳሌ ስለሆነ ማለት ነው። ነገር ግን አሁን እሷን ተጭኜ ቀጥታ ወደ ጋለሪ እሄዳለሁ ማለት ነው። አሁን እዚህ ጋር ምንም የሚያዘጋጀውት ነገር የለኝም። ዝም ብዬ እንደዚህ ይችን የእጅ ምልክት ዱዓ የምታደርግ አመጣታለሁ። ቁርጭ ያስተካከልኩ ስለሌለኝ በዚህ መልኩ ስፍት ብሎ ሲመጣብኝ እንደዚህ እጇን ብቻ ቁርጥ አድርጌ አስገባዋት ማለት ነው። ከዛ አሁን እዚህ ጋር ገባ ማለት ነው። እዚህ ጋር እንደምትመለከቱት ይኸው ከታች በኩል መጣ ማለት ነው ፎቶ። እዚህ ጋር እንደዚህ ካደረግን በኋላ ክሬት ላይቭ ስትሪም የምትለዋን እሷን ሰማያዊ ከለሯ መጨረሻ ላይ ያለችው ሰማያዊዋን ስንነካት እንደዚህ ተሽከረከራለች ማለት ነው። አሁን ሸበካ ነው እየተሽከረከረ ነው። ቀጥታ ወደ ላይቭ ቦታ ይዞን ይሄዳል ማለት ነው። በጣም ቀላል ነው። እዚህ ጋር አሁን የመጀመሪያው ሰላም ያልኩት ነው አሁን እየገባውበት ያለሁት። ቅድም አሰላሙ አለይኩም የሚለው የሱ የሞከርኩበት ነው ቀርቷል ማለት ነው። መግባት እችላለሁ በእርግጥ አየር ላይ የሚጠብቀኝ። ስለዚህ አሁን ሰላም የምትለዋን እንነካለን። ከፊት ለፊት ያለችው 3 ነጠብጣቧን ነው የምንነካ። 3 ነጠብጣቧን ስንነካት ምርጫ ያመጣልናል ማለት ነው። እዚህ ጋር ምርጫዎች ሲመጡልን ኢንተር ስቱዲዮ የምትለዋን የመጀመሪያዋን ቀስት እንነካታለን ማለት ነው። ከዛ የመጀመሪያዋን ቀስት ስንነካት እንደዚህ አድርጎ ያመጣልናል ማለት ነው። በዚህ መልክ ሲመጣልን ካሜራውን ካልፈለግነው እንዘጋዋለን፣ ከፈለግነው ደግሞ እንከፍተዋለን። አሁን እንደዚህ ሆኖ ካሜራው ክፍት ነው ግን እዘጋዋለሁ ማለት ነው። ካሜራውን አልፈልገውም። ካሜራውን አጥፍቼው ዘግቼው በኖርማል ነው ማውራው ማለት ነው። አሁን እዚህ ጋር ምርጫ አላችሁ። አሁን ያጠፋውት ማለት ነው። ስለዚህ እንደዚህ ያደርጋችሁ ከጀርባ ሆናችሁ ማውራት ትችላላችሁ። ሚውት ማድረግ ከፈለጋችሁ ደግሞ ይችኛዋን በግራ በኩል ያለችዋን ሚውት አድርጋላችሁ፣ ድምጽ እንዳይገባባችሁ የሌላ ሰው ድምጽ ማለት ነው። እሺ ከዛ ደግሞ እንደዚህ ካደረጋችሁ በኋላ እዚህ ጋር ነጭ እንዳይሆንባችሁ ከፈለጋችሁ ፕሮፋይልን ማድረግ ከላይ ያለውን ኤዲት
አፍተር ኤዲት አፍተር የሚለውን በመንካት ቀጥታውንም ወደ ጋላሪያችሁ በመሄድ ፎቶ መምረጥና የሆነ ነገር ማስገባት ትችላላችሁ የፈለጋችሁትን ማለት ነው። አሁን እኔ እሷን ነክቼ ወደ ጋለሪ እሄዳለሁ ማለት ነው። ከላይ ያለችዋን ሰማያዊ ጽሑፍ ያለባትን ስነካት እንደዚህ ይመጣል። ከዛ እዚህ ጋር ያለችዋን የመደመር ምልክቷን እንነካታለሁ። ቀጥታ ወደ ጋለሪ አመጣኝ ማለት ነው። ከዛ እንደዚህ አዳርጌ አመጣለሁ ማለት ነው። አፕላይ ያደረኩት ማለት ነው። አሁን እንደኔ የምልነው ስንነካ ቀጥታ እንደዚህ ሆኖ ይመጣልና ማለት ነው። ቅድም መላጣ የነበረውን ባለ ፕሮፋይል ሆኗል ማለት ነው። እዚህ ጋር ደግሞ ሆስት የሚለው ላይ የፈለግነው እዚህ ጋር አበባዎችም ልብ ቅርጽም የፈለግነው ማድረግ ጽሁፍ መጻፍ እንችላለን። እነሱን ካስተካከልን በኋላ ኢንተር ስቱዲዮ ወደሚለው በድጋሚ ሰማያዊ ምልክት ያለበትን ይሄን ሰማያዊ ሆኖ ረጅም የሆነውን ማለት ነው ጽሁፉም ያለውን እሱን እንነካዋለን ማለት ነው። ከዛ እሱን ስንነካው ቀጥታ ይወስደናል ማለት ነው። አሁን ወደ መጨረሻ እየደረስን ነው ማለት ነው። ቀጥታ አሁን እሱን ስነካው እንደዚህ አድርጎ አመጣልኝ ማለት ነው። አሁን በቀጥታ ወደ ላይቭ የመግባት እድሌ ተጠናቆ ጨርሷል ማለት ነው። እዚህ ጋር ላይቭ የምትለዋን ጎ ላይቭ የምትለዋን ከሶስት ነጠብጣባ ጎን ያለችዋን ብቻ በመንካት ቀጥታ ወደ ላይ ገብታችሁ የፈለጋችሁትን ማውራት፣ መቀባጠር፣ መለፍለፋታ ብትን ማለት ትችላላችሁ ማለት ነው። እኔ ግን አሁን መግባት ስለማልፈልግ እዚሁ ጋር ነው መቆመው። ከዚህ በላይ መራመድ አልችልም ማለት ነው። እዚህ ጋር ደግሞ ሌላ ነገር ማሳያችሁ፣ ጓደኞቻችሁ መጥተው ከእናንተ ጋር እንዲያወሩ እንዲጫወቱ ከፈለጋችሁ እዚሁ ጋር ሆናችሁ እዚህ ጋር ታች ጋር ከሶስት ነጠብጣቡ ጎን ወይም ደግሞ ከካሜራው ጎን የሰው ምልክት ትታያለች፣ አንገት መሳይ ነገር። እሷን በመንካት እንደዚህ ኢንቫይት ጎስት ይለናል። ገስት ኢንቫይት ገስት የሚለውን እንነካውና ሊንኳን እዚህ ጋር ኮፒ የምትለዋን ሰማያዊ ከለሯን እንነካታለን። ከዛ እንደዚህ ስንነካት ኮፒ ይልናል ማለት ነው። ከዛ እሱን የት እናመጣዋለን መሰላችሁ? ፖስት የኮመንት የሚለው ላይ እናመጣታለን። እዚህ ጋር የኮመንት ማስቀመጫ ቦታ ላይ ያለች እዚህ ጋር ክፍት ቦታው ላይ እናመጣና እናስቀምጣታለን ማለት ነው። እንደዚህ አልመጣ ካለ ወደ ላይ ገፋ ስናደርገው ስናሽራት እንደዚህ ይመጣ። ከዛ እዚህ ጋር ሊንኳን ኮፒ እናደርግና እናስቀምጣታለን። ቀጥታ ወደ ኮመንቱ ጋር ማስቀመጫው ጋር እንልካታለን። ልክ እንደዚህ እንደምታዩት አሁን በቃ ፈረሰኛዋ ብሎ ከነ ሊንኩ ቁጭ አለልኝ ማለት ነው። እዚህ ጋር ሊንክ ነው ሰማያዊ ሊንክ ሆኖ የሚቀመጠው። ከዛ መምጣት የሚፈልጉና ከእናንተ ጋር ተሰቅለው ማውራት የሚፈልጉ ጓደኞቻቸው በቀጥታ መጥተው ማውራት ይችላሉ ማለት ነው። ልክ አውራታቸውም ስጨርሱ ደግሞ በዚሁ ጎ ላይ የምትለው ጋር የምትመጣ ጽሁፍ አለች ማለት ነው። ቀይ ሆና ነው የምትመጣው። እሷን በመንካት ከላይቫችሁ ላይ መውጣት ትችላላችሁ ማለት ነው።